በኢትዮጵያ የሳተላይት ቴሌቪዥን ታሪክ ውስጥ ቀዳሚና ተጽዕኖ ፈጣሪ ከሆኑት የግል ሚዲያዎች አንዱ የሆነው የኢቢኤስ ቲቪ መስራችና ዋና ሥራ አስፈጻሚ አቶ አማን ፍስሐ ጽዮን ባደረባቸው ሕመም በሕክምና ሲረዱ ቆይተው ዛሬ 4 የካቲት 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። የኢቢኤስ ቴሌቪዥን ማኔጅመንት ባወጣው መደበኛ መግለጫ የአቶ አማንን ሕልፈት በከፍተኛ ሐዘን አረጋግጧል። ተቋሙ በመግለጫው ላይ ለኢትዮጵያ ሚዲያ እድገትና ለጣቢያችን ኢቢኤስ ስኬት የማይተካ ሚና የተጫወቱት የታላቅ ራዕይ ባለቤት የሆኑት ብርቱ ሰው ዛሬ እንደ ቤተሰብም እንደ ጣቢያ ብናጣም የአቶ አማን ፍስሐ ጽዮን ራዕይ ይቀጥላል ሲል ገልጿል። አቶ አማን ፍስሐ ጽዮን በኢትዮጵያ የሚዲያ ኢንዱስትሪ ውስጥ ዘመናዊና አዝናኝ የሆኑ የቴሌቪዥን ፕሮግራሞችን በማስተዋወቅ ረገድ ግንባር ቀደም ተጠቃሽ ናቸው። በተለይም በ2008 በዩናይትድ ስቴትስ ሲልቨር ስፕሪንግ ሜሪላንድ ውስጥ የኢቢኤስ ቴሌቪዥንን በመመስረት በውጭ የሚኖረውን ኢትዮጵያዊና ትውልደ ኢትዮጵያዊ ከሀገሩ ባህልና ዜና ጋር ለማገናኘት ትልቅ ድልድይ ሆነዋል። ጣቢያው ወደ ኢትዮጵያ በስፋት በመግባት በርካታ ወጣት የሚዲያ ባለሙያዎችን፣ አቅራቢዎችንና የኪነ ጥበብ ሰዎችን ወደ አደባባይ አውጥቷል። በኢትዮጵያ ቴሌቪዥን የይዘት አቀራረብ ላይ የከፍተኛ ጥራት ሃይ ዴፊኒሽን ኤችዲ ስርጭትንና ዘመናዊ የቶክ ሾው ስልቶችን በማስተዋወቅ ረገድ አሻራቸው የጎላ ነው። አቶ አማን ለኢትዮጵያ የሚዲያ ነጻነትና እድገት ትልቅ አስተዋጽኦ ያበረከቱ፣ በሥራቸው ደግሞ ለብዙዎች አርአያና አበረታች የነበሩ ሰው ናቸው በሚል በሥራ ባልደረቦቻቸውና በአድናቂዎቻቸው ዘንድ ሲገለጹ ቆይተዋል። የአቶ አማን ፍስሐ ጽዮን የቀብር ሥነ ሥርዓት ዝርዝር መረጃ ወደፊት እንደሚገለጽ ይጠበቃል። በኢትዮጵያ የግል ሚዲያ እድገት ውስጥ ትልቅ አሻራን ማሳረፍ የቻሉት አቶ አማን ፍስሐ ጽዮን በድንገት በማረፋቸው ጥልቅ ሐዘን ተሰምቶኛል። የኢቢኤስ ቴሌቪዥን መስራችና ዋና ሥራ አስፈጻሚ የነበሩት አማን ፍስሐ ጽዮን ለሀገራችን የግል ሚዲያ እድገት ያበረከቱት አስተዋጽኦ ሁልጊዜም ቢሆን የሚታወስ ነው። ፈጣሪ ነፍሳቸውን በአጸደ ገነት ያኑር። ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን እመኛለሁ። ከቁስ ከቤትና ከመኪና እናትነት እንደሚያንስ ሲነገርህ እንደማዘን ሰባሪ ነገር የለም። የዮሴፍ ገብሬ ጆሲ የቀድሞ ፍቅረኛ። በድምፃዊ ዮሴፍ ገብሬ ጆሲ እና በቀድሞ ፍቅረኛው መካከል የነበረው የልጅ አስተዳደግ ክርክር በድምፃዊው አሸናፊነት ተጠናቋል። የቀድሞ የድምፃዊ ዮሴፍ ገብሬ ጆሲ ኢን ዘ ሃውስ የፍቅር ጓደኛ ሶሲ ግርማይ ለ6 ወራት ያህል በፍርድ ቤት ሲካሄድ የቆየው የልጅ አስተዳደግ ክርክር በድምፃዊው አሸናፊነት መጠናቀቁን በምሬት ገለጸች። ሶሲ በፌስቡክ ገጿ ባሰፈረችው መልእክት የፍርድ ቤቱ ውሳኔ ከእናትነት ፍቅር ይልቅ ቁሳዊ ነገሮችን መሠረት ያደረገ ነው ስትል ወቅሳለች። የክሱ መነሻና የምስክሮች ቃል በክርክሩ ወቅት ድምፃዊው በሶሲ ላይ በምሽት ክበብ ትሠራለች፣ ሱሰኛ ነች፣ ልጁን ለገንዘብ መጠየቂያ ታደርጋለች የሚሉ ክሶችን አቅርቦ እንደነበር ሶሲ ገልጻለች። ሆኖም ግን ሶሲ ሥራዋ የባልትና ውጤቶችን ማቅረብ መሆኑን፣ ምንም አይነት ሱስ እንደሌለባትና ለልጆቿ መልካም እናት መሆኗን ጎረቤቶቿና ቤተሰቦቿ ምስክርነት በመስጠት ክሱን ማስተባበላቸውን አስረድታለች። በተቃራኒው ድምፃዊ ዮሴፍ ገብሬ ልጁ ባለበት ተገቢ ያልሆኑ ሱሶችን እንደሚጠቀምና የልጁን የትምህርት ቤት ክፍያ እንኳን እንደማይከፍል በማስረጃ ማረጋገጧን ገልጻለች። እንደ ሶሲ ገለጻ ጉዳዩን የመረመሩት የሶሻል ወርከሮች፣ ማኅበራዊ ሠራተኞች ያቀረቡት ሪፖርት ለውሳኔው ትልቅ ሚና ተጫውቷል። ሪፖርቱ በዋናነት ትኩረት ያደረገው በሁለቱ ወገኖች የኑሮ ደረጃ ላይ ሲሆን፣ የድምፃዊው ገቢ ከእሷ የተሻለ መሆኑ፣ ቤቱ ሰፊና ለልጁ የተለየ መኝታ ቤት ያለው መሆኑ፣ መኖሪያው ቦሌ አካባቢ መሆኑና ለልጁ መጫወቻዎች መኖራቸውን መሠረት በማድረግ ልጁ ከአባቱ ጋር እንዲያድግ፣ በዚህም መሠረት ፍርድ ቤቱ ልጁ ከአባቱ ጋር እንዲኖር የወሰነ ሲሆን እናትየው በየ2 ሳምንቱ አንድ ቀን ብቻ እሁድ ለጥቂት ሰዓታት እንድትጎበኝ ተፈቅዶላታል። ሶሲ በሰጠችው አስተያየት ከቁስ ከቤትና ከመኪና እናትነት እንደሚያንስ ሲነገርህ እንደማዘን ሰባሪ ነገር የለም በማለት ጥልቅ ሐዘኗን ገልጻለች። ምንም እንኳን ጠበቃዋ ሰብለ አሰፋ አስፈላጊውን ማስረጃ ሁሉ አቅርባ የተከራከረች ቢሆንም ውጤቱ ግን እናትነትን የገፋ ነው ስትል ማሯንጊውን ማለዳ ተመልክቷል። በመጨረሻም በአሁኑ ሰዓት በሆስፒታል እንደምትገኝ የገለጸችው ሶሲ ሐቄን ከፈጣሪ ጠብቃለሁ ስትል መልእክቷን ደምድማለች። ድምፃዊ ዮሴፍ ገብሬ በጉዳዩ ላይ እስካሁን የሰጠው ምላሽ የለም። በአዲስ አበባ ከተማ እየተካሄደ ባለው የጎዳና ውሾችን የማስወገድ ዘመቻ በሚያሳዝን ሁኔታ የቤት ውሾች ጭምር ሕይወታቸው ማለፉ ተሰምቷል። ከእነዚህም መካከል ለ10 ዓመታት ያህል አብረውት የኖሩትን ውሾቹን ያጣው ወንድማችን በአሁኑ ሰዓት በከባድ ሐዘን ላይ ይገኛል።
ይህ ግለሰብ ውሾቹን እንደ ልጆቹ አድርጎ ይመለከታቸው እንደነበርና ሕይወታቸው ማለፉን ተከትሎ አስከሬናቸውን በክብር እንዲቀበሩ ማድረጉ ታውቋል። የ10 ዓመታት ፍቅርና ትውስታ በአንድ ጀንበር መፍረሱ ልቡን ክፉኛ እንደሰበረውን በምሬት ተናግሯል። ምንም እንኳን ብዙዎች ሰዎች በሚገደሉበት ሀገር እንዴት ውሻ ተገደለብኝ ብለህ ሐዘን ትቀመጣለህ በማለት ቁጣቸውን እየገለጹበት ቢሆንም ሐዘን ግን ከፍጡራን ጋር ካለን ስሜታዊ ቅርበት የሚመነጭ ነው። ለዚህ ወንድማችን ውሾቹ የቤተሰቡ አካል ነበሩ። በመሆኑም ያጣቸውን ታማኝ ጓደኞቹን ማልቀስ መብቱ ነው። ፍቅር በሰውና በሰው መካከል ብቻ ሳይሆን በሰውና በሌሎች ፍጥረታት መካከልም ጥልቅ መሆኑን ይህ አጋጣሚ ዳግም አሳይቶናል። ለወንድማችን መጽናናትን እንመኛለን። ከልጆቼ በላይ ያሳደግኳቸውን ውሾች ምረጥ። ለምንድነው በምን ልምረጥ? ማንን ላድን? ማንን ልግደል? 2 ምረጥ፣ 8 ግደል። 2 ምረጥ። ይሄን ያላችሁኝ ሰዎች ይሄን ምርጫ ግን ፈጣሪ እናንተ ላይ አያምጣባችሁ። በምትወዱት መሃል ምረጡ አትባሉ። እኔ ቅር እንዳልኳችሁ ፈጣሪ ቅር ይበላችሁ።